ሰላም እንዴት ናችሁ? ሰይድ ነኝ ከሰይድ ቴክ። ይህ የሞባይል ጥገና ክፍል 14 ነው። ዛሬ የምናየው ስክሪን የትናንሽ ኪፓድ ሞባይሎችን ስክሪን እንዴት መቀየር እንዳለብን ነው። እንግዲህ የሃርድዌር ጥገና የመጨረሻውን ክፍል አካባቢ ደርሰናል። 2 ወይም 3 ቪዲዮ ነው የሚቀረን እና እስካሁን የሰራናቸው ቪዲዮዎች ላይ ያልገባችሁ ነገር ካለ ኮሜንት ላይ ጽፉልኝ፣ ወይም ደግሞ ይህን ነገር ይጨመር የምትሉት ነገር ካለ ኮሜንት ላይ ጻፉልኝና ወይም ደግሞ ቴሌግራም ላይ ወይም ፌስቡክ ላይ ጻፉልኝና በሚቀጥለው የሚቀሩኝን 2 ወይም 3 ቪዲዮዎች ላይ በዛ ላይ አካትቼ እንድመጣ ማለት ነው። ኮሜንት ዩቲዩብ ላይ ኮሜንት ላይ ወይም ቴሌግራም፣ ፌስቡክ በሶስቱም ሰይድ ቴክ ብላችሁ ማለት ነው። የአሁኑም የስክሪን እንዴት መቀየር እንዳለብን አብረን እንይ። አብዛኛው ጊዜ የስክሪን ችግር ሲመጣ የስክሪኑን ስባሪ ኑሮት ከላይ የሆነ ጥቁር መሀሉ ላይ የሚታይ ይመጣል፣ ወይም ደግሞ ሙሉ በሙሉ ጠፍቶ ሊመጣ ይችላል፣ ወይም ደግሞ ነጭ ሆኖም ሊመጣ ይችላል። እና እንዴት ስክሪኑን እንደምንቀይር ነው የምንጠቀመው። ስክሪን ስንቀይር ሁለት ብሎወር እና በካውያ እንጠቀማለን። ይሄ መጀመሪያ እናነሳዋለን፣ ፔስት እንቀባለን። በመጀመሪያ ፔስት የምንቀባው እነዚህ ክፍሎች በብሎወር ሙቀት ስንሰጥ እዚህ በቀላሉ የሚቃጠል ነገር ነው። ከፔስቱን ካልተጠቀምን ሊቆረጥብን ወይም ደግሞ ይሄ ሊቃጠል ስለሚችል ማለት ነው። ስክሪኑን ነው የምሰራው። ከታች የካሜራ አለ፣ እሱን ላንሳውና የስክሪኑን ይህን ስንቀይር እንደዚህ ከራሱ የመጣልን ስክሪን የምናደርገው እዚህ አካባቢ ኮኔክተሮቹ እዚህ ላይ የስክሪን ስንቀይር ቁጥር አለው። የዚህኛውን 20 ነው። የሳይዙን አይተን ከሳይዙ ከውስጠኛ ክፍል ላይ ለምሳሌ ይሄ እስከዚህ 24 ነው። ይሄ የስክሪኑን 20 ነው፣ የዚህኛውን ቁጥር ማለት ነው። እና ስንቀይር በዛን ቁጥር እያየን ነው የምንቀይረው። መለካትም እንችላለን፣ ኖርማል ቦታውን ይመጣልናል። እና ይሄ ስናነሳ ብሎወር ተጠቅመን ነው የምናነሳው። ብሎወሩን ስንጠቀም እዚህ አካባቢ ብቻ ነው ብሎወሩን የምናደርገው። ወደዚህ ከሄድን ይበላሽብናል ማለት ነው። ይሄ ሊቆረጥ ይችላል ወይም ሊቃጠል ይችላል። እና በጥንቃቄ እንደምትመለከቱት አስጠግቼዋለሁኝ። እንደዚህ ማለት ነው። ስክሪን እንይዘዋለን። ብሎወርን አስጠግተን ትንሽ ስክሪኑን እንደ መሳብ አድርገን ይዘውና ሲሞቅ ራሱን ይለቅልናል ማለት ነው። ይህን ሳብ አድርጌ ይዘዋለሁ። ስክሪኑን እንደ መሳብ አድርጌ ይዘዋለሁ። በደንብ አንስበው፣ ትንሽ አንዱን ጫፍ ለቀን አንስቼዋለሁ። ይህን ስናነሳ ከአንዱን ጫፍ ሙቀት ስንሰጥ
የስክሪኑን እንደዚህ የነበረው ስክሪን ትንሽ በዚህ አካባቢ እንደዚህ በዚህ ሙቀት እየሰጠ ነው። ወደዚህ ስንሄድ እንደዚህ ቦርድ ላይ ያለ ትንሽ ወደዚህ አካባቢ እንደዚህ አድርገን እናነሳዋለን። ከብሎወር ጋር ሙቀቱን ከሰጠነው ከዛ ሊዱን መቅለጥ ሲጀምር እንደዚህ አንስተን እንደዚህ እያነሳን እናነሳዋለን። አሁን አንስቼዋለሁ። ሌላ አዲስ ስክሪን ወደዚህ ስቀይር እነዚህ ኮኔክተሮችን በካውያ ማስተካከል አለብን። እርስ በርሳቸው መገናኘት የለባቸውም። ብዙ ሊድ ከሌለው ደግሞ ሊድ ጨምረን እናስተካክለዋለን። በጣም መጫን የለብንም። በመሃላቸው ላይ መገናኘት የለባቸውም። አሁን ስክሪኑን ተመልሰን እንገጥመዋለን። እንደዚህ ነው የሚሆነው። ስክሪኑ እንደዚህ እንበይደዋለን። ይህ ስንበይድ ጫፍና ጫፍ ከምበይደው ትይዩ መሆን አለበት። እያንዳንዳቸውን በይዳቸውን አንዱን ከላይ ወደ አንዱን ጋር ሁለቱንም መገናኘት የለባቸውም። አስተካክለን እንይዘዋለን። መጀመሪያ እናስተካክለዋለን። ይሄ በትንሽ ስክሪን ስለሆነ ነው እንጂ ትንሽ በ24 ቁጥር ከሆነ እዚህ ላይ ምልክት አለው። እዚህ ላይ የሆነ ክብ ትንሽ ቀዳዳ አለ። እዚህ ላይ ትንሽ ክብ አለ። እንትኑን ስናስቀምጠው ወደዚህ እዛ ላይ አድርገን ነው የምንለካው። ይሄ በትንሽ ስለሆነ ትክክለኛ ቦታውን እናስይዘውና ቦታውን አስይዤዋለሁ። እዛው እንዳለ ሳይዛነፍብን መሀል ላይ እዚህ ሁለቱም ጫፎች ላይ እናስይዛለን። በዚህ ያደረግን አሁን ይዞልኛል። ከዛ ስክሪኑን ከታችኛው ቦርድ ጋር እናያይዘዋለን። በደንብ መጫን የለብንም። ትንሽ እንትኑን እስኪይዝልን ብቻ እያንዳንዱ
በእንደዚህ መልኩ እንሰራዋለን ማለት ነው። እያንዳንዱን ምንም የተገናኘ ነገር የለውም። ከዛ ባትሪ አስገብተን መሞከር ነው። እስካሁን ይህን ይመስል ነበር። በቀጣይ የሚቀርቡን ቪዲዮዎች ላይ እንገናኛለን። የዚህ ሃርድዌሩን ከጨረስን በኋላ የሶፍትዌሩንም ደግሞ ይቀጥላል። ኮሜንት መጻፋችሁን እንዳትረሱ። ባባይ